በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፍ ቅዱስ የተማረው ያልተማረው ሲያነብ እኩል እርካታን የሚያገኝበት፣ ለምርምር የሚሰወር፣ ለእምነት የሚገለጥ፣ ለክርክር የማይሆን፣ ለእውነት ፈላጊ ብርሃን የሚሰራ፣ ለጥላቻ መግቢያ የሌለው፣ ለፍቅር የተሰራ፣ በዘመናት ሁሉ የትውልድ የቅርብ ረዳት፣ የብቸኞች አነጋጋሪ የሆነ፣ የምንስበው አየር፣ ሐኪማችን፣ ተከድኖ የሚቀመጥ ሳይሆን ተገልጦ የሚነበብ፣ በውስጡ ለጀማሪዎች የሚሆን ወተት፣ ለማዕከላውያን የሚሆን ፍትፍት፣ ለፍጹማን የሚሆን አጥንት አለበት። በክርስትና ለማደግ የሚያስፈልግ ተአምራዊ ነገረ ቃሉ ነው። በዘመናት ሁሉ ወዳጆች ብቻ ሳይሆን ጠላቶች ያስተናገደ መጽሐፍ ነው። የቅን ቤተሰቦች የመጀመሪያ ሀብት፣ በዘመናት ሁሉ ተወዳጅ፣ የልጆች ማሳደጊያ ማርና ወተት፣ የሴቶች እውነተኛ መዋቢያ፣ የጎበዞች ጉልበት፣ የአረጋውያን ሞገስ፣ የካህናት ርዕስ፣ የነገሥታት ንጉሣዊ ዘንግ፣ የወዳጆች የፍቅር ደብዳቤ፣ የመንገደኞች ካርታ፣ የሕይወት ትርጉም፣ የኑሮ መለኪያ፣ የዘመን መስታወት፣ የዓለም አዋጆች መሠረት፣ የሞራል መስፈርት፣ የግብረ ገብ መምህር፣ የረሃብተኞች መና። ርዕሱ የእግዚአብሔር ፍቅር፣ ሚስጥሩ የክርስቶስ አዳኝነት፣ ግቡ አማንያንን ሰማይ ማድረስ። ስለዚህ ክርስቲያኖች መጽሐፍ ቅዱስን ዕለት ዕለት በማንበብ ለሕይወታችን ጠቃሚ እንዲሆንና ገንቢ እንዲሆን ጥረት እናድርግ። ቢያንስ በቀን አንድ ምዕራፍ ማንበብን እንለማመድ። የእግዚአብሔር ሰላም ከሁላችን ጋር ይሁን።